ሁለተኛ ቀኑን የያዘው የዩኒቨርሲቲ ተማሪዎች ተቃውሞ ዛሬም በከፍተኛ ሁኔታ ተቀጣጥሎ የቀጠለ ሲሆን የኦሮሚያና የድሬዳዋ ዩኒቨርሲቲዎች ትግሉን ከፊት ሆነው እያጧጧፉት ነው ተብሏል። በደብረ ብርሃን በአዲስ አበባና በአማራ ክልል ባሉ ዩኒቨርሲቲዎች አመጹ ነገ ይጀመራል የተባለ ሲሆን ተማሪዎች ቅድመ ዝግጅት እያደረጉ መሆናቸውን ከሚዲያችን ሽፋን እንዲያገኙም ጠይቀዋል። ብርሃኑ ነጋ በፓርላማ ቀርበው በተማሪዎች እድሜና ተስፋ ላይ የመቀለድ ፖሊሲ ካወጡ በኋላ አመጹ የተቀሰቀሰ ሲሆን አመጹን ያስቀሰቀሰው የብርሃኑ ነጋም ንግግር ይህን ይመስላል። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት ይሄ በነጻ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር። ለአንድ ዓመት ቤዚኮቻቸውን ብቻ ከፍሎ ከዛ ሲመለሱ 4ኛ ዓመት ይሆናሉ። ብዙ ጥቅም ነበረው። አንደኛ ተመልሰው ዩኒቨርሲቲ ሲገቡ 4ኛ ዓመት የበለጠ በስለው ነው የሚገቡት። ስለ ማህበረሰባቸው የበለጠ አውቀው ነው የሚገቡት። ኢንፋክት ብዙ የዩኒቨርሲቲ ሁለተኛ ደረጃ ትምህርት ቤት መምህራን ከዛ በኋላ እነኚህ ሰርቪስ የወጡ ልጆች ሲያስተምሩ አስተማሪነትን ወደውት እዛው አስተማሪነት የቀሩ ብዙ ሰዎች አሉ። እሱን ፕሮግራም እንጀምራለን ብለናል። እሱ በተወሰነ ጊዜ ያለብንን ችግር ይቀንስልን ይሆናል። ተማሪዎች ላይ በቅርብ እሳቸው ከተሾሙ በኋላ ፍሬሽማን ኮርሶችን በመጨመር በሁሉም ኮርሶች ላይ 1 ዓመት ጊዜ የጨመሩት ብርሃኑ ነጋ አሁን ደግሞ ብዙም ሳይቆዩ ተማሪዎች በዩኒቨርሲቲ እንዲቆዩ የሚያደርግ ሌላ ተጨማሪ 1 ዓመት ጨምረዋል። ብርሃኑ ነጋ ከ2019 ጀምሮ ተግባራዊ ይሆናል ባሉት ፖሊሲ ተማሪዎች 3ኛ ዓመት ላይ ወጥተው 1 ዓመት በነጻ ወደ ተለያዩ ክልሎች ተልከው የመምህርነት ስራ ሰርተው ዳግም ወደ ዩኒቨርሲቲ ተመልሰው ትምህርታቸውን ይቀጥላሉ ነው ያሉት። ይህ ማለት 4 ዓመት የነበረ የዲግሪ መርሃ ግብር ወደ 5 ዓመት ከፍ ይላል ማለት ነው። እሳቸው ከመምጣታቸው ፊት ለምሳሌ የጋዜጠኝነት ኮርስ ወስዶ ለማጠናቀቅ 3 ዓመት ይፈጅ ነበር። ነገር ግን ብርሃኑ ነጋ ከመጡ በኋላ ፍሬሽማን በመጨመራቸው ወደ 4 ዓመት ያደገ ሲሆን አሁን ደግሞ ከ2019 በኋላ እጨምረዋለሁ ባሉት 1 ዓመት ወደ 5 ዓመት ያድጋል ማለት ነው። ብርሃኑ ነጋ ከመምጣታቸው ፊት አንድ ጋዜጠኛ ለመሆን የፈለገ ሰው 3 ዓመት ሲወስድበት አሁን ግን አንድ ጋዜጠኛ ለመሆን የሚፈልግ ሰው 5 ዓመት ይወስድበታል ማለት ነው። ይሄ በተማሪዎች እድሜ መቀለድ ከመሆኑም በላይ የደሃው ልጅ ወደ ዩኒቨርሲቲ እንዳይሄድ ሆን ተብሎ በመንግስት አቅዶ የሚሰራ ሲሆን ይህንን የሚቃወሙ አብዮቶችም እየተደረጉ ነው። አምቦ፣ ሰላሌ፣ ድሬዳዋ ዩኒቨርሲቲዎች፣ ቡሌ ሆራ፣ መደወላቡ ከሁሉም በተለየ መልኩ ተቃውሟቸውን አጣጥፈውታል። አንዳንድ ዩኒቨርሲቲዎች ላይ ሰልፎቹን ለመበተን ፌዴራል ፖሊስ የተሰማራ ሲሆን ሰልፉን ለመበተን አስለቃሽ ጭስ ጭምር የተተኮሰባቸው ተማሪዎችም እንዳሉም ሰምተናል። በምስሉ ላይ እንደምትመለከቱትም ተማሪዎቹን ሰልፉን ለመበተን ዱላ ጭምር እየተጠቀሙ መሆኑንም ተመልክተናል። አንዳንድ ስፍራዎች ላይ ከብርሃኑ ነጋ በተጨማሪም የአብይ አህመድ ስም እየተጠራ ሲወገዙ እንደነበረም ተመልክተናል።